ፍርሃት በዴር ከተማ ውስጥ ዝም ብሎ ስሜት አይደለም። ፍርሃት እዚህ ከተማ ውስጥ የሚንቀሳቀስ የሚተነፍስና የሚበላ ፍጡር ነው። ከኢት ፊልሞች 27 ዓመት በፊት ፔንዋይዝ በድሬ የነበረውን አገዛዝ ምን ይመስል ነበር? አዲሱ ተከታታይ ድራማ ኢት ዌልካም ቱ ዲያሪ ይህንን ጥቁር መጋረጃ ገልጦ አሳይቶናል። ስትልኝ እንደምን ቆያችሁ ውድ ቤተሰቦቼ፣ ዛሬ በጉጉት ስትጠብቁት የነበረው ኢት ዌልካም ቱ ዲያሪ የመጀመሪያ ሲዝን ሙሉ ሪቪው ይዤላችሁ መጥቻለሁ። ይህ ድራማ የድሬን ከተማ እርግማንና የፔንዋይዝ እውነተኛ ማንነትን ከስሩ ጀምሮ አጥርቼ የማሳይበት ቪዲዮ ነው። በዛሬ ቪዲዮ እንግዲህ የሲዝን 1 ዋና ዋና ክስተቶችን እንመረምራለን። የፔንዋይዝ አመጣጥ ከስቲፋኖስ ኪንግ መጽሐፍ ጋር አነጻጽሬ እነግራችኋለሁ። በመጨረሻም በታሪክ ውስጥ የተደበቁ ኢስተር ኤጎችን ምነግራችሁ ይሆናል። የዛሬ ቪዲዮ ከመጀመራችን በፊት እንደተለመደው ይህ ቪዲዮ ላይክ በማድረግ ጀምሩ። ለዚህ ቻናል አዲስ ከሆናችሁ ደግሞ ቤተሰብ ለመሆን ሰብስክራይብ ማድረግ ይኖርባችኋል። አብራችሁን ስለምትቆዩም እያመሰገንን አሁን ግን ወደ ሚስጥራዊ ከተማ እናምራ። ዴር እንግዲህ ዝም ብሎ በካርታ ላይ ያለች ከተማ አይደለችም። ዴር ሕያው የሆነ ክፉ ማደሪያ የሆነ ብዙ ሰዎችን በፔንዋይዝ በየ27 ዓመቱ ዝም ብሎ ይመጣል ተብሎ የሚፈራበት ከባድ ከተማ ነች። ነገር ግን እውነታው ከዚህም የከፋ ነው። ከተማዋ የተመሰረተችው በፔንዋይዝ መቃብር ላይ ሳይሆን በፔንዋይዝ አፍ ላይ ነው። እንዴት እንደሆነ አንድ በአንድ ልንገራችሁ። የመጀመሪያ እንግዲህ የምናየው የከተማዋ አመሰራረት ነው። የጥንቱ ርግማን በተለይም ከ1715 እስከ 1740 ያለውን ታሪክ በደንብ ያሳየናል። ታሪኩ የሚጀምረው እንግዲህ በ1715 ነው። ዴር ስትመሰረት 91 ሰዎች የነበሯት ትንሽ መንደር ነበረች። ነገር ግን በአንድ ወቅት 91ዱም ሰዎች ያለምንም ፍንጭ ይጠፋሉ። ፔንዋይዝ በምድር ላይ ያደረገው የመጀመሪያ ትልቅ ድግስ ነበረ። ከዚህም ጊዜ ጀምሮ ዴር በደም መበከል ጀምራለች፣ በደም መጥለቅለቅ ጀምራለች። ታዲያ አንድ ጥያቄ ይነሳል። ኢት ለምን 27 ዓመታትን ይጠብቃል የሚል ጥያቄ በብዙዎቻችሁ እንደሚነሳ እርግጠኛ ነኝ። ፔንዋይዝ እንግዲህ ለ27 ዓመት ያህል ይተኛል። ከዛም ሲነቃ ግን ለ12 ወራት ያህል በከተማ ያለውትን እንዳለ ሰዎች ደማቸውን ያጎርፈዋል። በጣም ከባድ የሆነ ቢስት ነው። ነገር ግን የሚገርመው ነገር ከተማውን የሚያስተዳድሩ ትልልቅ ሰዎች ይህንን ያውቃሉ፣ ግን ደግሞ ዝም ብለዋል። ለምን ዝም አሉ ማለታችሁም አይቀርም። ምክንያቱም እንግዲህ ፔንዋይዝ ከተማዋን ይጠብቃታል። በዴር ውስጥ ደግሞ ያለውን ኢኮኖሚና እድገት ደግሞ ከሌሎች ከተሞች የተሻለ እንድትሆንም ከተማዋ ከፔንዋይዝ ልጆች ጋር ሰላማቸውን ወይ ደግሞ የተወሰነ ሰላም 27 ዓመት ሙሉ ሰላም ይሰጣቸው ነው። አዘ ሴም ታይም በአንድ ዓመት ውስጥ ደግሞ ይጨርሳቸዋል። ከዚህ አንጻር እንግዲህ ከተማዋ ሰላም የሆነች ሀገር ትመስላለች። እንግዲህ ኢት ዌልካም ቱ ዲያሪ ላይ የምናውቀው ትልቁ ክስተት እንግዲህ የ1960ዎቹ ግርግር ነው። በተለይ ፔንዋይዝ የሰዎችን ጥላቻን ተጠቅሞ ብዙ ሰዎችን ያጠፋበትን የፊልሙ ክፍል ታስታውሳላችሁ ብዬ አስባለሁ። በኢት ዌልካም ቱ ዲያሪ ላይ እንግዲህ የምናውቀው ትልቁ ክስተት የ1960ዎቹ ግርግር ነው። በተለይ ፔንዋይዝ የሰዎችን ጥላቻ ያሳየበት መንገድ እዚህ ፊልም ላይ በደንብ ታያላችሁ። ይሄ የብራንድሊ ጋንጎች እና የብላክ ስፖቶችን እርስ በራስ መጠፋፋት በደንብ አሳይቷል። አዘ ሴም ታይም ደግሞ እዛ ቦታ ላይ ያለው እያንዳንዱ ሰዎች ክፋታቸውና ጥላቻቸውን በመጠቀም ሰዎች ላይ ፍርሃት በመርጨት እያንዳንዱ ሰዎችን ለማጥቃት እንዴት እንደተነሳ እዚህ ፊልም ላይ በደንብ አይተናል። በጠቅላላ እንግዲህ ይሄ የሚያሳየው ፔንዋይዝ ዝም ብሎ ጭራቅ አለመሆኑና እሱ የሰው ልጆችን የውስጥ ክፋት አውጥቶ እንደ መሳሪያ እንደሚጠቀም በደንብ አሳይቶናል። በተጨማሪ ደግሞ በዴር ከተማ ውስጥ ግድያዎች ሲፈጸም አብዛኛው ሰዎች አላየንም አልሰማንም የሚሉ ሰዎችን ካያችሁ ፔንዋይዝ አእምሯቸውን ስለሚቆጣጠር እንደሆነ ልትገምቱ ትችላላችሁ። እዚህ ላይ ደግሞ ልናነሳው የሚገባው የከተማው የፍሳሽ ማስወገጃ ሲስተም በተለይ ነው ዊል ሃውስ ይባላል። የከተማዋ ልብ የሚባለው ኤሪያ ነው። ምክንያቱም መንገዶቹ ሁሉ ወደዚህ ይወስዳሉ። ፔንዋይዝ እዚህ ጋር ሆኖ ነው እንግዲህ የዴርን ነርቭ የሚቆጣጠረው። በተለይ ደግሞ ኢት ዌልካም ቱ ዲያሪ ላይ ሲዝን 1 ላይ እንዳየነው ከሆነ ወደዚህ የገቡት ማንንም ሰዎች እንዳይወጡ አድርጓቸው ሲጨርሳቸው አይተናል። ምክንያቱም እዚህ ቦታ ላይ ዴድ ላይት ይጠቀማል። ስለዚህ አብዛኞቹን ጭንቅላታቸውን ይቆጣጠር ነበር። ከስር መሰረቱ እንመልከተው እስቲ። ፔንዋይዝድ ማን የሚለውን ደግሞ በደንብ ላብራራላችሁ። መጀመሪያ መረዳት ያለባችሁ ፔንዋይዝድ ዝም ብሎ አይነት ጭንብል ወይም ደግሞ እውነተኛ ማንነት የለውም። ኢት በሚል ስም ነበር የሚጠራው። ስቲፋኖስ ኪንግ በጻፈው መሰረት እንግዲህ ኢት ከመሬት ወይም ደግሞ ከፀሐይ አልፎ ከዚህ ዩኒቨርስ ውጪ የነበረ አንድ ኃይል ነበረ። እሱ የሚኖረው እንግዲህ ማርክ ሪቨርስ በሚባል ከኛ ዓለም ውጪ በሆነ ዳይሜንሽን ውስጥ ነበር። ታዲያ እዚህ ጋር እንግዲህ
ኢትን ማየት ይቻላል የሚል ጥያቄ ልታነሱ ትችላላችሁ። መልሱ ምን መሰላችሁ? ከሰዎች አእምሮ በላይ ስለሆነ እሱን ያየ ሰው ቶታሊ ሊሸከሙ አይችልም፣ ወይም ደግሞ ከጭንቅላቱ ከአእምሮ በላይ ስለሆነ ሊሸከሙ ስለማይችል ቶታሊ ወይ ያብዳል አሊያም ደግሞ ይሞታል። በዚህ አይነት መንገድ እንግዲህ ከዚህ ቀደም ለዚህ ፊልም መነሻ የሆነውን መጽሐፍ ላይ ካሉት ክፍሎች ይህንን መረዳት ትችላላችሁ። በዋናነት እንግዲህ እውነተኛ ማንነቱ የሚገለጸው በዴድላይት በሚባል በሚያብለጨልጭ በሚያንጸባርቅ ነገር ከአፉ በሚወጣው ነገር ይሄ ብርቱካናማ መብራቶች ባሉት ነገር ነው። በተለይ ደግሞ ኢት ዌልካም ቱ ዲያሪ ላይ በደንብ አይታችሁታል ብዬ አስባለሁ። እሱ ነገር ነፍሱ ወይም ደግሞ ማንነቱ ነው ተብሎ ይገመታል። እዚህ ጋር ልረሳው የማይገባው እንግዲህ ኢት ወደ ምድር የመጣው በሚሊዮን ከሚቆጠሩ ዓመታት በፊት ነው። ልክ እንደ ግዙፍ ምንድነው አስትሮይድ የሚባለው አስትሮይድ ወይ የጠፈር ድንጋይ እንደሱ አይነት መንገድ ነው የመጣው ወደዚህ ምድር ተብሎ ይገመታል። ለዘመናት እንግዲህ አንቀላፍቶ ነበር። የሰዎች ልጆች ዴሪን ተመልክተው ከተማ ሲመሰርቱ ነው እንግዲህ ከእንቅልፍ የነቃው ተብሎ ይገመታል። ታዲያ ሰዎች ከተማውን ሲገነቡ ኢት ይነቃል። ከዛ በኋላ ነው እንግዲህ ቅርጹን ለመቀየር ያስፈለገው። ምን አይነት ቅርጽ ነው የተጠቀመው? አይታችሁ ከሆነ ህፃናትን በቀላሉ ለመሳብ እና በውስጣቸው ያለውን ጥልቅ ፍርሃት ለመቀስቀስ ፔንዋይዝ ዳንሲንግ ክሎ የተባለው ቅርጽ መርጠዋል። ምክንያቱም ያኛው ቅርጽ ህፃናቶች በጣም ይወዱታል። አዘ ሴም ታይም ደግሞ በጣም የሚፈሩት ነገር ስለሆነ ይሄንን ነገር መርጦታል። ምናልባት ለአብዛኞቻችሁ አዲስ የሆነ ነገር በዚህ ቪዲዮ ላይ ነግራችኋለሁ። በተለይ መጽሐፉ ላይ ውስጥ እንደተጠቀሰው ከሆነ ኢት በጠፈር ውስጥ ብቸኛ ኃይለኛ ፍጡር አይደለም። የሱን ያህል ጥንታዊ የሆነና የሱን ያህል ደግሞ ኃይለኛ የሆነ ሌላ ፍጡር አለ። እሱም ማቱሪን ይባላል። የኤሊ አይነት ዘር ነው። እንግዲህ ማቱሪን ኤሊ ብዬ የጠራው በዚህ ቪዲዮ ላይ ድንገት ካያችሁ እሱን ካራክተር ነው። ማቱሪን የዩኒቨርስ ፈጣሪ ሊሆን ይችላል ተብሎ ይገመታል። ወይም ደግሞ ዩኒቨርሱን የፈጠረው እሱ ነው ተብሎ ይገመታል። አዘ ሴም ታይም ደግሞ ዩኒቨርሱን የሚያጠፋው ፔንዋይዝድ ነው ተብሎ ይገመታል። ታዲያ እነዚህ ሁለቱ ዘላለማዊ ጠላቶች ናቸው። ኢት ሰዎችን ሲበላ፣ ኤሊ ደግሞ ሰዎችን ከኢት አደጋ እንዲወጡ ይረዳል ወይም ደግሞ ፍንጭ ይሰጣቸዋል ተብሎ ይታመናል። ወደ ቀጣይ ክፍል ከመግባታችን በፊት ግን ስንቶቻችሁ ናቸው እስቲ የኔ ዩቲዩብ ቻናል ሰብስክራይብ አድርጋችሁ የምታዩ? ምናልባት ሰብስክራይብ ሳታደርጉ ይህን ቪዲዮ እያያችሁ ከሆነ አሁኑኑ ሰብስክራይብ የሚለውን በተን ተጫኑ። አዘ ሴም ታይም ደግሞ ከጎን ያለውን የኖቲፊኬሽን በተን ከነካችሁ ኤቭሪዴይ የምለቃቸውን ቪዲዮዎች እናንተ ጋር በፍጥነት ይደርሳል። ቪዲዮን ደግሞ ለብዙ ሰዎች እንዲደርስ ላይክ ማድረጋችሁን እንዳረሱ። አሁን ወደ ቪዲዮ እንመለስ። ወደ ፊልሙ ስንመለስ እንግዲህ ገጸ ባህሪያቶችን ማየት ይኖርብናል። ፔንዋይዝድ እንግዲህ ዝም ብሎ አይነት አመጣጥ አይደለም የሚመጣው። መጀመሪያ በር ይፈልጋል። ያ በር ደግሞ የልጆችን የግል ምንድነው ስቃይ ወይም ደግሞ ድንጋጤያቸውን ይፈልጋል። ዋናዎቹን እንግዲህ እዚህ ፊልም ላይ የተጠቀሱትን ክፍል ላይ ያሉትን ነገሮች ነግሬያችሁ ላብራራላችሁ። ዋናዎቹ ገጸ ባህሪያቶች እንደምትመለከቱ ከሆነ እያንዳንዳቸው የሚሸሹት ታሪክ አለ። አንዱ በዘረኝነት ምክንያት ቤተሰቡን ያጣለ፣ ሌላኛው ደግሞ በቤት ውስጥ በደል የሚደርስበት አለ። ፔንዋይዝ ይህንን ሁሉ ያውቃል። ይህንን ሁሉ ድክመታቸውን ተጠቅሞ ቅዠትን ይፈጥርባቸዋል። ጥቁር አሜሪካን ወታደሮች በዴሪ ውስጥ የነበረውን መገለል፣ ፔንዋይዝ ደግሞ ይህንን ማህበራዊ ክፍተትን በመጠቀም ሰዎችን እርስ በራስ እንዲጋደሉ፣ እንዲጠፋፉ አዘ ሴም ታይም ደግሞ ፍራቻቸውን እየተጠቀመ እሱ ኢነርጂ እንዲያገኝ እያደረገ እንደነበር በዚህ ፊልም ላይ አይተናል። በዚህ ሲዝን ላይ ፔንዋይዝ በቀጥታ ከመግደል ይልቅ ሰዎችን ማሳበድን መርጧል። ለምሳሌ ልጆች የሞቱ ሰዎቻቸውን ወይም ደግሞ አባታቸውን ብቻ የሞቱ ሰዎቻቸውን እያሳዩ ህፃናቶችን እንዲፈሩና ከቁጥጥር በላይ ድንጋጤ ወይም ፍርሃታቸው ሲጨምር እሱ ደግሞ እንዲመገባቸው ፈቅዷል ማለት ነው። ስለዚህ ይሄኛው በዚህ ሲዝን ላይ የሚገርም ስትራቴጂ አሳይቶናል። የሲዝኑ ግን ትልቁ ትግል የነበረው ልጆቹ አንድ ላይ መቆም አለመቻላቸው። ፔንዋይዝ እንግዲህ በመካከላቸው ላይ ጥርጣሬ ይዘራ ነበር። ጓደኝነታቸው ላይ አሳልፎ ሊሰጥ ይችላል ወይ ጓደኝነታችን አሳልፎ ይሰጠናል የሚል ፍርሃት ውስጣቸው ላይ እንደነበር በዚህ ሲሪስ ላይ አይተናል። ታዲያ ቀደም ብዬ እንደነገርኳችሁ እንግዲህ በዚህ ክፍል ላይ የተደበቁ ሚስጥሮች ወይ ደግሞ ኢስተር ኤጎችን እነግራችኋለሁ ብዬ ነበረ። አንድ በአንድ ልንገራችሁ። ይሄ ፊልም እና ዘ ሻይኒንግ የተሰኘው ፊልም ታስታውሳላችሁ ብዬ አስባለሁ። በጣም የሚያገናኝ ነገሮች አሉት። ከሚያገናኛቸው አንድ ነገር ልጥቀስላችሁ። በአንድ ትዕይንት ላይ በዴር ከተማ ውስጥ ያለውን ሆቴል ውስጥ የምታዩት ምንጣፍ
ዲዛይን ጠቅላላ ልክ እንደ ሻይንግ ፊልም ላይ እንዳለው የኦቨርሉክ ሆቴል ላይ ምንጣፍ ምንድነው ተመሳሳይነት አድርገዋል። ይህ በአጋጣሚ የመጣ አይደለም። ምክንያቱም ስቲፋኖስ ኪንግ እንደሚለው ከሆነ በሁለቱም ቦታዎች ያሉትን የልጆችን ልዩ ኃይል ለመመገብ ወይም ደግሞ ለመውሰድ የሚጠቀም ሌላ ድብቅ ኃይል እንዳለ ለማሳየት ሆን ተብሎ የተቀመጠ በዳይሬክተሮች ኦልሬዲ የተደረገ ሆን ተብሎ የተቀመጠ ነገር ነው። ለዛም ነው ተመሳሳይ የምንጣፍ ዲዛይን የተጠቀሙት። በሁለተኛ እንግዲህ የምናየው ቅድም ከታስታውሱ ከሆነ ፔንዋይዝድ ላይ ትልቁ ጠላት ማቱሬ የተባለው ኤሊ ነው ብያችሁ ነበር። ይህን ለማረጋገጥ እንግዲህ በዚህ ሲዝን ውስጥ ህፃናቶች የሚጫወቱት ቦታው ላይ በቤታቸው ውስጥ የኤሊ ምስሎችን በተደጋጋሚ አይተናል። ይህ የሚያሳየው እንግዲህ ምንም እንኳን ፔንዋይዝ ከተማውን ቢቆጣጠርም እሱ ግን የማያውቃቸውን መልካም ኃይል ወይም ደግሞ ልጆቹን እየጠበቀ እንደሆነ ለማሳየት ሆን ተብሎ በዳይሬክተሮቹ የተቀመጠ ነገር ነው። ለዛ ነው በዚህ የፊልም ክፍል ላይ ብዙ የኤሊ አሻንጉሊቶች የመሳሰሉ ነገሮችን ታያላችሁ። ተጨማሪ ልነግራችሁ የምችለው እንግዲህ በአንድ አሮጌ የዴር ታሪክ መጽሐፍ ውስጥ ሰዎች ሲቃጠሉ የሚያሳይ ፎቶግራፍ አለ። በዛ ፎቶግራፍ ላይ ልብ ብላችሁ ካያችሁ የፔንዋይዝድ አይነት የሚያበራ ሁለት ብርቱካናማ ነጥቦችን ታያላችሁ። እዚህ ላይ እንግዲህ ዴድ ላይት ምንድነው እዚህ ቦታ ላይ ዴድ ላይት እንዳለ ለማሳየት በተጨማሪ ደግሞ በየአደጋው ቦታ ላይ በረቂቅ መልኩ መኖሩን የሚያሳይ ፍንጭ ሆን ተብሎ የተቀመጠበት መንገድ በዚህ የሲሪስ ክፍል ታይቷል። ቀደም እንደነገርኳችሁ እንግዲህ ፔንዋይዝድ በየ27 ዓመቱ ይነሳል የሚል ነገር ደጋግሜ ነግራችኋለሁ። ይህንን አስመልክቶ እንግዲህ ቁጥሮችን አስተውላችሁ ከሆነ አውቶቡስ ቁጥር፣ የቤት ቁጥር አልፎ ተርፎ በጋዜጣ ላይ የሚታዩ ቁጥሮችን ታያላችሁ። አብዛኞቹ 27 ቁጥሮችን ተጠቅመዋል። ፔንዋይዝድ እንግዲህ በየ27ቱ እንደሚመጣ ለማስታወስ ዳይሬክተሮቹ በብልሃት ያቀረቡት ሚስጥር ነው። ምን ያህሎቻችሁ እስቲ ይሄን ነገር እንዳወቃችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በአጠቃላይ እንግዲህ ሲዝን 2 ላይ ምን ሊመጣ ይችላል የሚለውን ነገር ነግራችሁ የዛሬ ቪዲዮዬን በአንደኛ ደረጃ እንግዲህ የምናየው በዚህ ሲዝን ላይ የኤሊዮን ምልክት በብዛት ተመልክተናል። ማቱሬ የሚባለውን ቅድም እንደነገርኳችሁ በዚህ ሲዝን 2 ላይ ደግሞ ይሄ የፔንዋይዝ ተቃዋሚ ኃይል በግልጽ መጥቶ ልጆችን እንዳይበሉ ወይም ደግሞ ፍርሃታቸው እንዲቀንሱ ሊያደርግ ይችላል። አዘ ሴም ታይም ደግሞ እዚህ ሲሪዝ ላይ ፔንዋይዝድ የበላይ እንደሆነ አይታችኋል። ሲዝን 2 ላይ ግን ድንገት ፔንዋይዝድ ደካማ ሆኖ ልናየው እንችላለን ብዬ አስባለሁ። አዘ ሴም ታይም ደግሞ ማቱሬ የተባለውን ፍጥረት ሰዎች ለመረዳት ይጥራሉ ብዬ እገምታለሁ። በሁለተኛ ደረጃ እንግዲህ ደግሞ የፔንዋይዝድ ሂውማን ፎርም ወይም የሰውነት ቅርጽ ለውጥ ሊያሳየን ይችላል ብዬ አስባለሁ። ፔንዋይዝድ ሁሉ ጊዜ እንግዲህ የክላውን ቅርጽ አይተናል። በክላውን ቅርጽ ነበር ስናይ ነበረው። በሲዝን 2 ላይ ደግሞ የፔንዋይዝድ የሰውነት ታሪክ ማለትም ቦብ ግሬ የተባለው ሰው ማን እንደነበረ ፔንዋይዝድ እንዴት ያንን ማንነት እንደሰረቀው በዝርዝር የምናይበት ሁኔታ ይፈጠራል ብዬ አስባለሁ። ከዚህ ቀደም እንደ ፍላሽባክ ነበር ሲያሳዩ ነበረው። አዚ ሴም ታይም ደግሞ ፍላሽባኮቹን እዚህ ሲዝን ላይ የምናይ ይሆናል። ተጨማሪ ኢንፎርሜሽን ይኖረናል። በመጨረሻም እንግዲህ የዴር ከተማ አመጾችንም ልናይ እንችላለን። ልጆች ብቻ ሳይሆኑ አንዳንድ የከተማ ነዋሪዎች ከፔንዋይዝድ ቁጥጥር ውጪ መሆን ሲጀምሩ ልናይ እንችላለን። ነገር ግን ፔንዋይዝድ ከተማውን መልሶ ለመቆጣጠር የሚያደርገው የደም ግብር ወይም ደግሞ ሳክሪፋይስ የሚባለው ነገር ከመቼውም ጊዜ በላይ በዚህ በሚመጣው ሲዝን 2 ላይ እናያለን ብዬ አስባለሁ። በአጠቃላይ ኢት ዌልካም ቱ ዲያሪ ሲዝን 1 ፊልሙ ዓለም ላይ በጥልቅ እንድንረዳው አድርጎናል። ታሪኩ እንደውም ከዚህ በላይ ወይም ደግሞ ሲዝን 2 ላይ በደንብ ይገለጣል ብዬ አስባለሁ። ፔንዋይዝድ ገና ብዙ የሚበላቸው ብዙ ነፍሶች እንዳሉ እንገምታለን። ብዙ ደግሞ ውሸቶችንም የምናይ ይሆናል። ታዲያ የእናንተ ተወዳጅ ትዕይንት የቱ ነበር? በፔንዋይዝድ አመጣጥ ላይ ያላችሁን ሀሳብ ኮሜንት ሴክሽን ላይ አስቀምጡልኝ። ይህ ቪዲዮ ከወደዳችሁ እንግዲህ ላይክ አድርጉልኝ። ለቻናሉ ደግሞ አዲስ ከሆናችሁ ይህንን ቻናል ሰብስክራይብ አድርጋችሁ ቤተሰብ መሆን ትችላላችሁ። የዴር ከተማ ሚስጥሮች ገና አላለቁም። ቀጣይ ሲዝን 2 ሲወጣ ደግሞ ተመልሰን እንደዚህ አይነት ቪዲዮ ሰራላችኋለሁ። እስከ ቪዲዮ መጨረሻ አብራችሁን ስለቆያችሁ በጣም ነው የማመሰግነው። አብራችሁ ስለቆያችሁ እያመሰገንኩ ከእናንተ ጋር የነበርኩት አቤል ተሾመ ነበርኩ። በጣም ነው የምወዳችሁ። ተመቹኛላችሁ።